ነዳጁ እንግዲህ በቃኝ ብሎ እየፈሰሰ ነው፣ ፈንድቶ እየፈሰሰ ነው። እና የሽንት ቤት እንትን አይደለም እንደምትመለከቱት። ክልሉ አማራ ስለሆነ ነዳጁ አማራ ጋር ስለወጣ ቦታው ላይ ይሄ ነገር መደረግ የለበትም የራሱ ጉዳይ ተብሎ ተትቷል። እነሱ ሶማሌ ላይ ነው የሚራኮቱት። ነገር ግን ወንዙ ላይ እየተበላሸ የአካባቢው ማህበረሰብ ግን ያንን ሀብት አውጥቶ እየተጠቀመበት ነው። ምግብ እያበሰለበት ነው። እንደገናም ደግሞ ምንድነው መብራት እንደ መብራት እየተጠቀመበት ነው ማለት ነው። እና አማራ ሀብት አለው፣ ሀብቱን ግን እንዳይጠቀም ተደርጓል። እንዳይጠቀም ማለት ነው። የማዕድናት አይነት የወርቅ እነዚህ የከበሩ ማዕድናት ምንድነው የሚባሉት? በዚህ በደቡብ ወሎ ያሉት ማዕድናት በጣም የሚገራርሙ ማዕድናት። አሁን ደግሞ ከዛ የበለጠ ነዳጅ ለማውጣት በጣም ተቆፍሮ ነው። በጣም ብዙ ወጪ ጠይቆ ነው። በጣም ትልቅ ኢንቨስትመንት ጠይቆ ነው። እዚህ ግን ራሱ ፈነዳ፣ ራሱ ወጣ። እና መንግስት አሁንም አላየውም ብሏል። አልሰማውም፣ የራሳችሁ ጉዳይ አልሰማውም። የት ነው ነዳጅ የወጣው? አማራ ክልል ጉዳይ ዘይበስብስ። ኧረ ወንዝ እየገባ ነው። ለምን ወንዙንስ የሚጠጣው የአማራ አይደል? አሁን ለምጦ አይል ያገባል። ጭራሽ ነዳጅ ወጥቶላቸው እንዲሁም አድቅቀን አልቻልናቸውም። አሁን ነዳጅ ወጥቶ አማራ ቀና ማለት ቀና ማለት ሀብቱን መጠቀም የለበትም። ውሃውን መጠቀም የለበትም። ትምህርት ቤት የለውም፣ ተማሪ የለውም። ዶክተሮቹ ሐኪሞቹ እየተጎዱበት ነው፣ እየተገደሉበት ነው፣ እየጠፉበት ነው። የሚቀጥለው ጄኔሬሽን አማራ ከአሁኑ በደንብ ግራ ቀኙን አይቶ እንትን ካላለ ከባድ ነገር እየመጣበት። እንግዲህ ተፈጥሮ እየተናገረች ነው። ተፈጥሮ አፍ አውጥታ እያወራች ነው።